እስቲ አስቡት። አንድ ሰው ታገኛላችሁ። ማራኪ ነው፣ ስኬታማ ነው፣ ልክ እንደ ንግስት ወይም እንደ ንጉስ ነው የሚንከባከባችሁ። ልክ እንደ ፊልም ማለት ነው። እግዚአብሔር ጸሎቴን ሰማኝ ብላችሁ ታስባላችሁ። ግን ከዚያ ሰርጎ ያልፋል። እናም ያን ሁሉ በር የከፈተላችሁ ሰው በድንገት በሩን ጭም አድርጎ ይቆልፍባችኋል። ዘካሪያስ አዳና ዴቦ ነኝ። በአሜሪካን ሀገር ዋሽንግተን ስቴት ውስጥ ፈቃድ ያለው የአእምሮ ጤና አማካሪ እንዲሁም በብሔራዊ አማካሪዎች ቦርድ እውቅና ያለው አማካሪ ነኝ። ወደ ዋናው ጉዳይ ከመግባታችን በፊት ይህንን ማሳሰቢያ ልነግራችሁ እወዳለሁ። ይህ ቪዲዮ ለትምህርት ዓላማ ብቻ የተዘጋጀ ነው። የባለሙያ ወይም ደግሞ የሕክምና ምክርን ወይም ቴራፒን አይተካም። በአሁን ሰዓት ከባድ ስሜት ውስጥ ካላችሁ እባክዎ በአቅራቢያ የሚገኘውን የሕክምና ባለሙያ ያማክሩ። በቅርቡ ጽዮን ግርማ የተባለች ኢትዮጵያዊት ሴት አስደንጋጭ ታሪኳን ለአደባባይ አብቅታለች። ነገር ግን አንድ ነገር ግልጽ ላድርግ። ዛሬ እዚህ የተገኘሁት ስለ ጽዮን ግርማ የግል ህይወት ወይም ስለ ጉዳዩ ዝርዝር ሁኔታ ላወራላችሁ አይደለም። ይህ ክስተት በህብረተሰባችን ውስጥ የፈጠረውን መነቃቃት ተጠቅመን አንድ ትልቅ የጋራ ጠላታችንን ለመመርመር ነው። እሱም ናርሲስቲክ ፐርሶናሊቲ ዲስኦርደር ወይም ደግሞ በአማርኛ የራስ አምልኮ ስብዕና መዛባት ብለን ልንጠራው እንችላለን። እስቲ ወደ እውነታው እናምራ። ይህ ችግር ምን ያህል የከፋ ነው? በአሜሪካ በተደረጉ ጥናቶች መሰረት ከህዝቡ ውስጥ እስከ 6.2% የሚሆኑት ይህ የስብዕና መዛባት አለባቸው። ይህ ማለት ከ20 ሰዎች ውስጥ አንዱ ናርሲስት ሊሆን ይችላል ማለት ነው። አስቡት፣ በየቀኑ ከምታገኟቸው 20 ሰዎች አንዱ የሌሎችን ህመም የማይረዳ አደገኛ ሰው ሊሆን ይችላል ማለት ነው። ወደ አፍሪካ በተለይ ወደ ኢትዮጵያ ስንመጣስ እዚህ ጋር ነው ነገሩ አስደንጋጭ የሚሆነው። በኢትዮጵያ ውስጥ ትክክለኛ ቁጥር የለንም። ለምን? ምክንያቱም ባህላችን በሽታውን ይደብቀዋል። በኢትዮጵያ ባህል ወንድ ልጅ ሲቆጣ ይከበራል ይባላል አይደል እንዴ? አንድ ሰው ቤቱን በፍርሃት ሲገዛ እሱ እኮ ቆራጥ መሪ ነው ተብሎ ይሞገሳል። ብዙ ናርሲስቶች በሃይማኖትና በባህል ካባ ስር ይደበቃሉ። ቤተ ክርስቲያን ውስጥ መልአክ፣ ቤት ውስጥ ግን አውሬ መሆን በህብረተሰባችን ውስጥ የተለመደ ድብቅ ወረርሽኝ ሆኗል። ታዲያ የዚህ ክፍል ዋናው ነጥብ ምንድን ነው? ናርሲዝም ማለት ራስ ወዳድነት ብቻ አይደለም። ሁላችንም አልፎ አልፎ ራስ ወዳድ ነን። ናርሲዝም ማለት የሌሎች ሰዎች ህመምና ስሜት ለእነርሱ ትርጉም የሌለው መሆኑ ነው። ልክ እንደ ሮቦት ናቸው። ስታለቅሱ አይሰማቸውም፣ ስትታመሙ ይናደዳሉ። ምክንያቱም ለነሱ እናንተ ሰው አይደላችሁ። የነሱ ፍላጎት ማሟያ ዕቃ ወይም ደግሞ ሰፕላይ ናችሁ። ግን ትልቁ ጥያቄ ይህንን ሰው እንዴት እንለየዋለን? ችግሩ በመጀመሪያ ሲመጡ ቀንዶቻቸውን አያሳዩም። የሚመጡት እንደ ፍጹም ሰው መስለው ነው። ታዲያ ከጋብቻ በፊት ወይም በፍቅር ጓደኝነት ጀምሮ ላይ ሰውየው ናርሲስት መሆኑን የሚጠቅሙ 9 አስደንጋጭ ምልክቶች አሉ። አብዛኛዎቻችሁ እነዚህን ምልክቶች የፍቅር ብዛት ብላችሁ ልታስቡ ትችላላችሁ፣ ግን አይደለም። እነዚህ ምልክቶች ምንድን ናቸው? ሰውየው አፍቃሪ ነው ወይስ አዳኝ? በክፍል 2 ጭምብሉን እንገልጠዋለን። አብራችሁን ቆዩ።